ሰላም ጤና ይስጥልኝ። እንዴት አላችሁ? ዛሬ ደግሞ ፈሳሽ የልብስ ሳሙና አሰራር ቲዎሪን ከተግባር አቀናጅተን እንመለከታለን። የዛሬ ተማሪዎቻችን ከተለያየ ቦታ የመጡ ተማሪዎች በአንድ እየሰለጠኑ እየጠየቁ እየተማሩ ይገኛሉ። ሁላችሁም ይህንን ስልጠና ለማግኘት ቻናሉን ሰብስክራይብ ያደረጋችሁ እንዲሁም ሀሳባችሁን በኮሜንት ስር ያስቀመጣችሁ ላይክ፣ ሸር ያደረጋችሁ ቤተሰብ ሆኑ። ማስታወሻችሁን ይዛችሁ እየጻፋችሁ እየተከታተላችሁ ሙሉ ቪዲዮን ካያችሁ በእርግጠኝነት አራት የተለያዩ ደረጃ ያላችሁ ፈሳሽ ሳሙና የልብስ ፈሳሽ ሳሙና አሰራር ትማራላችሁ። መልካም ጊዜ፣ መልካም ቆይታ። ፈሳሽ የልብስ ሳሙናው እንደዚህ ይከፍትላችሁ። የሚከፍተው እንደዚህ ነው። እንደዚህ ሲከፍት እናንተ ሁለት ቪዲዮዎች ይታያሉ አይደል? ሁለት ቪዲዮዎች አሉት እዚህ ላይ። ሌላው ደግሞ ፒዲኤፎች ወደ 4 የሚጠጉ ፒዲኤፎች አሉት። እነዚህን ፒዲኤፎች ከፍታችሁ ማየት ትችላላችሁ። ይሄው እነዚህ ፒዲኤፎች ናቸው። ፒዲኤፍ ማለት እዚህ ጋር አንደኛውን ክሊክ ብናደርገው ለምሳሌ ፎርሙላ 1 ወይም ቀመር 1 ይላል። ቀመር 1 ማለት እኛ ተግባር የምንለማመድበት የሆነ ፎርሙላችን ነው ማለት ነው። ይሄ ፎርሙላ እናንተ ለስልጠና የከፈላችሁት የሆነ ያክል ብር ቲንክ ስለከፈልክ ለአንድ 4200 ይሄ 4200 ማለት ለአንድ ፎርሙላ አይደለም እኛ የምናስከፍል ውስጡ ላይ 4 ፎርሙላ ነው የሰጣችሁ። ይሄ አንድ ፈሳሽ የልብስ ሳሙና ፎርሙላ ትራንስፓረንሲ የሆነ ሲታይ ጽድት ብሎ የሚታይ ይሄ ውሃ ቀለም አረንጓዴ ቢጫ ተደርጎ የሚሸጠው ቆንጆ የሚባል ፎርሙላ ነው። ነገር ግን እናንተ ከፈለጋችሁ የጀሞ የሚባለው ድፍድፉን ጭቃ ከፈለጋችሁ እዚሁ አፑ ላይ ከአፑ ሳትወጡ አንድ ባክ ታረጉና ቀመር 2 የሚለውን ሁለተኛው ወይም ሶስተኛው ዳውንሎድ ካረጋችሁት የሚመጣላችሁ እሱ ነው ማለት ነው። ሌላኛው ደግሞ የኬሚካል ባህሪና አናሊሲስ አለ። ስለዚህ አንድ ፎርሙላ ብቻ የተከፈለ አይደለም፣ ለብዙ ፎርሙላዎች ለ4 ፎርሙላ። ይሄኛው አሁን በትንታኔ የምንመለከተው ይሄኛው ማለት ዝርዝሩን የምናየው እነዚህ ኬሚካሎች ዛሬ እናያለን። ቲዎሪያቸውን መከታተል ተግባር እናያለን። ግን ይሄ ሳሙና ለምሳሌ በሊትር 50 ብር ቢፈጅብህ አንተ የምትሸጥበት አካባቢ ደግሞ 50 ብር ውድ ከሆነ 40 ብር ማውረድ ቢኖርብህ ቀጣይ ያለውን ፎርሙላ ትመለከታለህ ማለት ነው። ካልሆነም ይሄን ራሱ እንዴት አድርጋችሁ አብዴት ለምታደርጉ እንመለከታለን። መርሳት የሌለባችሁ ነገር እያንዳንዱ ኬሚካል መጠቀሙ አይደለም። ኬሚካል 7ም ኬሚካል 4ም 2ም ተጠቅመህ ትሰራ ይሆናል። ግን የገባው ኬሚካል አላማውና ጥቅሙ ምንድነው የሚሉትን በደንብ ማወቅ ያስፈልጋል። እዚህ ላይ የመጀመሪያ የምናየው የፈሳሽ እንትናችን ላይ ኬሚካሎች ላይ አንደኛ ማን አለ? ኤስኤልኤስ የሚባል ኬሚካል አለ። ይህ ኬሚካል በፈሳሽ ሳሙናችን ውስጥ አረፋ፣ ውፍረት፣ ንጽህና እንዲኖር የሚያደርግልን ዋናው የእንትናችን የሳሙናችን ክፍል ነው። ምን ይዛል በውስጡ? አረፋ፣ ንጽህና፣ ውፍረት ይሰጠናል። ማን? ኤስኤልኤስ። እንዲሁም ምርት ማብዛት። ይሄ ኖታችሁ ላይ አለላችሁ። ኖቱን ስትከፍቱት ኖታችሁ ላይ በደንብ ተዘርዝሮ ታገኛላችሁ። መጠቀም ትችላላችሁ እናንተ። ኦኬ። አረፋ ስንል ዝም ብሎ በግምት አይደል። አረፋ ከ25 እስከ 50 እስከ 75% የሳሙናችን ውስጥ አረፋ እንዲኖረው የሚያደርግልን ኬሚካል ኤስኤልኤስ የሚባል በሄድ ፎርሙላ በዚህኛው ፎርሙላ። ሁልጊዜ ግን ሁሉም ሳሙና ላይ ኤስኤልኤስ ይገባል ማለት አይደል። ላይገባም ይችላል። ኤስኤልኤስ የማይገባበት ፎርሙላ አለ፣ የሚገባበት። በዚህ ግን አሁን በምንሰራው ግን ትራንስፓረንሲ በምንለው ኤስኤልኤስ የሚባለው ከ25% እስከ 75% ለአረፋ ይጠቅመናል። ምኑ? በአሁኑ ፎርሙላ በዚህ ፎርሙላኛው አንድ ነው የምናወራው። ነገር ግን 3 4 5 6 ፎርሙላ እናንተ ክሬት ማድረግ ትችላላችሁ። በዋጋ ውፍረት የቀነሳችሁ አረፋ የጨመራችሁ የሚሳሰሉት። ለምን? ከኔ የመጣው አንተ ከየት ነው? ሰንዳፋ ያንተስ? አሁን ሁለታችሁ ከጣፉና ከሰንዳፋ ከሆነ ሁለቱም ቦታ የሚሸጠው ሳሙና አንድ አይነት ላይሆን ይችላል አይደል? ስለዚህ አንተ የመጣበት አካባቢ ያለውን ዋጋ የሚመስል ጥራቱን እሱን የሚመስል መሆን ስላለበት ዛሬ እነዚህ የምናቸው ኬሚካሎች በዚሁ መጠን እየቀነሳችሁ እየደመራችሁ እያባዛችሁ ምን ማድረግ አለባችሁ? መስራት ማንበብ ይኖርባችኋል ማለት ነው። ስለዚህ ኤስኤልኤስ ለአረፋ ስንጠቀመው ከ25%
እስከ 75% አረፋ ይሰጠና ስንል የተሰጠን የሆነ አክል አማውንት አለ። ያው እንደምታየው 9 ኪሎ ወይም 10 ኪሎ ግራም ይላል። ይሄን ኪሎ ግራም ብንቀንሰው ከዚህ እየቀነስን እንሄዳለን ማለት ዋጋው የምንቀንስበት ዋናው ዓላማ ዋጋችን ካልመጣልን ነው። ሌላ ነገር አንቀንስም። ዋጋው ካልመጣልን ግን ሳንወድ በግድ ከግድ ቢሆን እንቀንሳለን። ምርታችን ምርት ማለት በዛ ስንት ነው የሚለው ሲልሳችሁ 90 ግራም ይላል አይደል? 90 ወይም 100 ግራም። ይሄ ለአንድ ሊትር ነው። ለመቶ ሲሆን ለመቶ ቢሆን ኑሮ እዚህ ጋር 100 ሊትር እንበልና 9 ወይንም 10 ኪሎ ግራም ማለት በደንብ ተመልከቱ። 100 ሊትር ታምርት ስንት ማሽን ስንት ያመርታል? ያን 100። ስለዚህ አንተ የምትጠቀማት ቀጣይችን ፎርሙላ እንደወረደ ወስደህ ነው የምትጨምረው። 200 ቢሆን በሁለት አባዘዋል። 300 ቢሆን በ3 50 ቢሆን ሲካፈል ሁለት። ያንተ ማሽን 100 ሊትር ስለሚያመርት 9 ወይንም 10 ኤስኤልኤስ ትጠቀማለህ። ይችን ስትጠቀም አረፋ ሳሙና ውስጥ የሚኖረው የአረፋ መጠን ከ25 እስከ 75% አረፋ ያለው ሳሙና ማምረት ትችላለህ እንደማለት ነው። ነገር ግን 100% አይሆንም። ለምን እንደማይሆን እንመለከታለን። ንጽህና ኤስኤልኤስ ያለበት ሳሙና ከ25 እስከ 50% ይሰጣል። የዚህ ፎርሙላ አሁን የምናወራው ስለዚህኛው ፎርሙላ ብቻ ነው። ስለሌሎች ፎርሙላዎች አንድ ስለዚህኛው ተግባር ስለምናየው ፎርሙላ ነው የምናየው። ስለዚህ 9 ወይንም 10 ኪሎ ግራም ተጠቅመህ 100 ሊትር ያመረተው ሳሙና ውፍረቱ አረፋው ከ25 እስከ 50 እስከ 75፣ ንጽህናው ከ25 እስከ 50፣ ውፍረቱ ከ25 እስከ 75% የሆነ ምርት ታመርታለህ ማለት ነው። ምን ሲሆን ኤስኤልኤሳችን በተቀመጠለት መጠን ስትጠቀመው ማለት ነው። ትልቁ ችግር እዚህ ጋር አንድ እንትን ውሰድና ኮስት ብለን እናውጣ ማለት እያንዳንዱ ምን ያክል ኮስት ያደርገናል። አሁን አንድ ኬሚካል ዝም ብለህ መጨመር አይደለም አይደል? በጨመርከው ቁጥር ምን ያክል ብር ካንተ ይወጣል። አሁን ኮስታችን አሁን ባለው ዋጋ ከረንት ኤስኤልኤስ በኪሎ 375 ብር ይሸጣል። አንድ ኪሎ በዛም እያዛችሁ ሂዱ። ዋጋችሁ ነገጧ ስገዙ እናንተ እንዳትቸገሩ። ስንት ያወጣብኛል ስንት ኮስት ያደርገኛል የሚሉ እንዳትቸገሩ እያዛችሁት ሂዱ። ስለዚህ 375 ብር ሲባዛ 9 ከሆነ በ9 ኪሎ ግራም 10 ከሆነ በ10 ኪሎ ግራም ስንት ይሆናል? 3750 ብር በ10ሩ ማለት ነው። በ10 ስናደርግ ስለዚህ 10 ኪሎ ተጠቅመን ስናመርት ሲባዛ በ10 3750 ብር አውጥተናል። ምን ለማድረግ? ኤስኤልኤስ የሚባለው ኬሚካል ብቻ ሳሙናችሁ ውስጥ ኤስኤልኤስ የሚባለው ኬሚካል ብቻ ስለገባ ይሄን ያክል ብር አውጥታችኋል ማለት ነው። ስለዚህ የአንድ ሊትር ዋጋ ስንት ሆነ ማለት ነው? ሌላ እንኳን ባጨምሩ 37 ብር አይደል? ሌላ እኮ ሳጨምሩ። ስለዚህ ወንድሜ ያለበት ጣፎ ሲሸጥ የሚሸጠው አካባቢ 40 ብር ነው። እሱ ደግሞ ገና አንድ ኬሚካል ብቻ ጨምሮ 40 ብር ገባበት። ሰው ምን ያደርጋል? ቀጣይ ልምድ ምርት ኤስኤልኤስ የሚባለውን ኬሚካል አሁን የምንጠቀመው ስንት ነው? ለዚህ ፎርሙላ 9 ወይም 10 ይሆናል። ግን እንደ አጠቃቀም ደረጃ ኖታችሁ ላይ ስትገቡ ኤስኤልኤስን ጀነራሊ ከ1 ኪሎ እስከ 17 ኪሎ ግራም መጠቀም ይቻላል። ይህ ማለት እዚህ ጋር በደንብ ትኩረት ስጥ። ምን ማለት ነው? አንተ ምርት ስታመርት 1 ኪሎ ኤስኤልኤስ ተጠቅመህ ሳሙና መስራት ትችላለህ። ከፍተኛ 17 ኪሎ ግራም ተጠቅመህ ሳሙና ማምረት ትችላለህ እያልኩ ነው። ይህ ማለት በሌላ አነጋገር ምንድነው? ያንተ ስንት የተጠቀመው ነው? 9 ወይም 10። በዚህ መሃል 2 3 4 5 16 እያልን እነዚህ መጠቀም እንችላለን ማለት ነው። ይሄ ብር ከተወደደብን ኤስኤልኤሳችን ከ9 ወደ ስንት ወደ 6 ብናወርድ ለምሳሌ ወይም ወደ 5 ብናወርደው ስንት ይሆናል? 5 ሲባዛ ይሆናል አይደል? ወራዲ ወደ 1800 ምናምን ብር አካባቢ 825 አካባቢ ሊመጣ ይችላል። ወይ 75 እንደዚህ ይመጣል። 1875 ብር ይመጣል ማለት ነው። በአንድ ሊትር 18 ብር ከ75 ሳንቲም ወረድ ማለት ነው። ስለዚህ በየአካባቢው የኔ ዋጋ ዝቅ ይላል፣ የኔ ዋጋ ከፍ ይላል ያሉ የሚባሉ ነገሮችን ራሳችሁ ናችሁ ኮንሱም የምታደርጉት ገበያችሁን፣ ከስተመራችሁን፣ አካባቢያችሁን መስላችሁ እንጂ እኔ አሁን መድከም አይጠበቅብንም። እናንተ ሰው ነው የመጣችሁት፣ እኔም ደግሞ ያለው ተግባር ሰርቶ መለያየት ይቻላል።
ያለው ግንዛቤ ይሄ ነው አይደል? እኛ ግን ይሄን አይደለም የምንሰጠው። ሰው ቢያንስ ሂንት እንዲኖረው ነገር ከጣፎ የመጣው ከሰንዳፋ የመጣው የተሻለ ነገር እኔ አሁን አስተምሬ በጣም ቆንጆ ሳሙና ወጥቶልን አይተው ደስ ብለህ ሄደህ ዋጋ ስትሰራ ውድ ሆነብህ። አዎ እንዴ ላስተካክለው ስትል ልደውል ነው ማለት ነው። ከምትደውል በዚህ መሰረት ከሰራው እንትሆናለህ። አንደኛ እውቀቱ አለ። አብረህ ራስን እያሻሻልክ ትሄዳለህ። ይሄ ፎርሙላ ቶታሊ ሰርተነው እኮ ምናልባት እናንተ አካባቢ ሊያወደድ ይችላል። እንዲወደድ አድርጎ መስራት ይቻላል። እንዲቻልም አሁን ያወራን ያለው ስለ አንዷ ኬሚካል ስለምንጠቀማት አንዷ ኬሚካል which means ሌሎች የምንጠቀማቸው ኬሚካሎች በዚህ መልክ እያብራራ ከሄድን የተሻለ ፐርፎርማንስ ይኖራቸዋል። አክቲቭ ማተሩ የተሻለ ጥሩ ውፍረት ያለው ሳሙና ተመጣጣላችሁ ማለት ነው። ስለዚህ ኤስኤልኤስ እንዳጠቃላይ በምርታችን ውስጥ አረፋ ንጽህና፣ ውፍረትና ምርት ማብዛትን ይሰጠናል ብለናል። ነገር ግን ኤስኤልኤስ ምን አይነት ባህሪ አለው ካላችሁ ኤስኤልኤስ ሶዲየም ላውሬት ኢንተርሰልፌት ይባላል። እናየዋለን በተግባር ኖታችሁም ላይ እዚህ አፕሊኬሽን ላይ ማለላችሁ ቴሌግራም ላይ ማለላችሁ። ቴሌግራም ላይ ወደ 180 ገጽ ስለሆነ ይበዛባችኋል። እናንተ እቺን ታነባላችሁ ማለት ነው። ኤስኤልኤስ ነጭ ጄል የሚመስል ቅባታማ ኬሚካል ነው። ካታጎሪው ቤዝ ነው። ኤስኤልኤስ ቤዝ ነው። ቤዝ ማለት ምን ማለት ነው ካል እዚህ ጋር ተመልከቱ። እዚህ ቦርድ ላይ አሲድ ሲደመር ቤዝ፣ ሰልት ሲደመር ዋተር ይላል። እኩል ይሆናል ማለት ውጤቱ ነው ማለት ነው። ግን እነዚህ እንደዚህ ውሃ ካለ ኤስኤልኤስ አለ፣ አሲድ ካለ ቤዝ አለ እንደማለት ነው እንጂ እኩል ይሆናል ማለት መጠኑ አቻ ነው ማለታችን አይደለም። እዚህ ጋር እንደምታዩት ጨው አለናል። ስንት ነው? 35 ግራም ፎርሙላ ነው። ያው ኤስኤልኤስ ላብሳ ሶዳ አሽ ወይንም ኮሲክ ሶዳ ሳልትና ወተር። ስለዚህ አሁን ቤዝ አግኝተናል። ይሄኛው ኢንተርናሽናል ፎርሙላ አንተ ስለተመቸ የምታረገው ስላልተመቸ የምትቀንሰው አይደለም። አጠቃላይ ሁሉን አቀፍ አገር አቀፍ ነው፣ ዓለም አቀፍ ፎርሙሌሽን። ስለዚህ ቤዝ ካገኘን አሁን ምን መፈለግ አለብን? አሲድ የሆነ ኬሚካል መፈለግ አለብን። ለምን? ቤዝ አግኝተናል እዚህ ጋር ተኛ። ስለዚህ አሲድ ስንፈልግ ፎርሙላችን ላይ ከኤስኤልኤስ ቀጥሎ ማን ያለው? ላብሳ። ስለዚህ ላብሳ አለን። ላብሳ አሲድ ነው፣ ያው ስትሮንግ አሲድ። ይሄኛው ዊክ ቤዝ ነው፣ ይሄኛው ደግሞ ስትሮንግ። ምን ማለት ነው? ስትሮንግ አሲድ ዊክ ቤዝ ስንል እቺኛዋን ተመልከቱ። እንደዚህ አይነት ነገር አለን። ይሄ 14 ነው የመጨረሻው። መነሻችን አንድ ነው በእናስ የአንድ ይችን ውሃ ብንመዝናት በምን ነው የምንመዝነው? በሚዛን አይደል? ክብደቱን ለማወቅ ከፈለግን በሊትር ይመዘናል በሚዛን። ስለዚህ የሊኪውድ የፈሳሽ ነገር መለኪያ ሊትር ነው አይደል? የደንሲቲ አሁን የኛ ሚዛን ነው። መለኪያ መሳሪያው ምንድነው? ሚዛን። ዩኒቲው ኪሎግራም። የኬሚካል ደግሞ መለኪያ መሳሪያው ፒኤች ሜትር ይባላል። ፒኤች ሜትር ፓወር ኦፍ ሃይድሮጅን ማለት ነው። ወይንም ሊትመስ ፔፐር ይባላል። ይሄ ማለት እሱ ነው። የኬሚካል ፒኤች ከ0 እስከ 14 ነው ማክሲመም። ክብደት ግን ከ1 ኪሎ እስከ 100 ኪሎ ይሄዳል። በቶን ደረጃ ይሄዳል። ስለዚህ ኬሚካል 1 2 3 4 5 6 7 8 9 10 11 12 13 ከ7 እስከዚህ ያሉት ቤዝ ይባላሉ። ከዚህ እስከዚህ ያሉት አሲድ ይባላሉ። ስንለካቸው ምን ማለት ነው? አጠቃላይ ፒኤች ሜትር ምንድነው ካላችሁ አንድ ውህድ ወይም አንድ ድብልቅ የማታውቁት የሆነ ቁስ ማለት ነው። እሱን በዚህ መሳሪያ ስትለኩት ከ0 እስከ 7 ባለው ቁጥር ካሳያችሁ አሲድ ይባላል። ከ7 እስከ 14 ከሄደ ቤዝ ይባላል። ይሄ ኖታችሁ ላይ ታገኙታላችሁ። መሳሪያው ይቺ ናት። ፒኤች ሜትር ትባላለች ወይንም ፓወር ኦፍ ሃይድሮጅን ይባላል። ይቺ ማለት እዚህ ጋር
ስክሪን አላት ሴንስ ማለት የምታበራ ይሄን ኦን ይደረጋል። እችኛዋ ተወጣ ትከፈትና የምትፈልጉት ምርት ውስጥ ትነግራላችሁ። ሳሙና ሰርተሃል፣ እርግጠኛ አይደለም የሚበላሽ ያበላሽ ተው፣ ሳሙና አይቀርም። የሆነ ሰው አጠራጣሪ ምግብ ሰጠ ወይም መጠጥ ጠጣ ብሎ ሰጠ፣ ውስጡ ያለውን ነገር ለማወቅ በዚህ መለክ ይሄ ማለት ይችላል። ሁለተኛ ሊትመስ ፔፐር ይባላል። ሊትመስ ፔፐር የሚባለው እንደዚህ አይነት ወረቀት ነው። እናየዋለን አሁን አለ ኖታችሁ ላይ። ምርታችሁ ጊዜም አምርታችሁ ከጨረሳችሁ በኋላ ወይ በዚህ መለካት አለባችሁ። በዚህ ስለኩ የሚሰጣችሁ ቁጥር ነው። 7 ካለ 7 ቁጥር ነው። 8 ካለ 8 ነው። ግን ከ8 እስከ 14 ከሆነ ምንድነው ቤዝ፣ ከ7 በታች አሲድ። መልካም አሁን ውጤቱን አወቃችሁ። ምንድነው ጉዳቱ ማለት ቤዝ ምንድነው አሲድ ምንድነው ስንል አሲድ ማለት የሆነ ልዩቁ ሲሆን ከውሃ ጋር ሲቀላቀል ሃይድሮጅን አዮንን መፍጠር የሚችል ኮምጣጣ ጣዕም ወይም መራራ ጣዕም ያለው ኮምጣጣ ጣዕም ያለው የሚጨመድድ ስትነኩት በእጃችሁ የሚጨመድድ ነገር ሁሉ አሲድ ነው። ለምሳሌ ግሪሲሊን ውሰድ። ግሪሲሊን ምንድነው? ግሪሲሊን ቅባት ነው። አሲድ ሊመስላችኋል? ቤዝ አሲድ ነው። ግሪሲሊን ስትቀቡት ይይዛል አይደል? ቫዝሊንስ ቫዝሊን ደግሞ ያሙነጨነጫል። ግሪሲሊን እኮ ጨመድዳል አይደል? ግሪሲሊን ይዛችኋል። አሁን አሲድ እነ ብርቱካን፣ ሎሚ፣ ቡና የመሳሰሉት አሲድ ካታጎሪ ናቸው። ደም ማኪያቶ ደም፣ በረኪና፣ ሳሙና ደግሞ ቤዝ ይባላሉ። እነሱን ዲቴል ጊዜ ስለሚወስድ መጽሐፉ ማንበብ ይኖርባችኋል። ይሄ ምናልባት ሲኦሲ የምትፈተኑ ከሆነ ለሲኦሲ ስለሚያበቃችሁ በደንብ ጊዜ ይወስዳል። ቪዲዮም ስለሚሰጣችሁ በርግጥ አሁን ይሄ ቪዲዮ ይሰጣችኋል። እናንተ የሚጠቅማችሁ አሁን አንተ ሰርተ ለመሸጥ አይደለም እያወራን ያለ ሰርቶ ስለመሸጥ አይደለም። ራስን አብደት አድርገው ጥያቄ ሲኖር ጥያቄውን በራስ መንገድ ፈተህ ማምረት እንድትችል ስለማድረግ ገብቶቻል። ለበበል ቀጠነብህ መፍትሄ ሊታመጣ አረፋ አነሰብህ መፍትሄ ሊታመጣ ቶሎ ተበላሸብህ መፍትሄ ሊታመጣ ይሄ ትምህርት ያስፈልጋል እንጂ ተግባር አሳይቶ መሄድ ይቻላል። ነገር ግን ለእናንተ እንጠቅማችሁ ያድል። እሺ ከመጣ ነገር ከድክም ነገር 30 ደቂቃ ቲዮሪ 30 ደቂቃ ተግባር አይተን ሄዳል። አሁን ፒኤች ማለት ይሄ አሲድ ቤዝ። በረኪና በተለምዶ ሰው ለመሞት ወይንም ሲረብሽ ጠጣ ብና ይባላል። አሲድ ጠጣ፣ አሲድ አይደለም በረኪና ቤዝ ነው። የእናንተ እዚህ መምጣት አሲድ ማለት ምንድነው ቤዝ ማለት ምንድነው መለየት ያስችላችኋል ነው። እንደ ሳሙና ግን የምትሰሩት ሳሙና ፋይናል ሪዛልታችሁ የሳሙና ፒኤች ከ9 እስከ 11 ነው መሆን ያለበት መጨረሻ ሰርታችሁ ሰሙሩ። ሌላው ደግሞ ይቺ ፒኤች ሜትር ናት። ሊትመስ ፔፐር ማለት ሊትመስ ፔፐር ይቺ ወረቀት ነገር ያሳዩዋችሁ ናት። ፒኤች ሜትር ውድ ስለሆነ ተሰባሪ ስለሆነ የሌለው ሰው ሊትመስ ፔፐር በ500 ብር አንድ ፓኬጅ ይገዛልና እነሱ ይጠቀማል። ይሄ በሺ ቤት ነው 4000 ከዛ በላይ እስከ 28000 ድረስ የሚሸጠው። ሊትመስ ፔፐር ደግሞ ውህዱ ስነክሮት ቀለም ነው ያሳያችሁ፣ ቢጫ ወይም ቀይ። ቀይ ካሳያችሁ ቀይ የአሲድ ምልክት ነው። ቢጫም የአሲድ ነው፣ ግን ደካማ ነው። እዚህ ጋር አረንጓዴ፣ ሰማያዊ፣ ጥቁር ደግሞ የቤዝ ምልክት። አሁን ሊትመስ ፔፐራችሁ ፓወር ይሄ ፒኤች ስለኩት 4 ቁጥር ካሳየ በወረቀት ከለያችሁት ቀይ ነው የሚሆነው። በማሽን ለክታችሁ 6 ከመጣ በወረቀቱ ቢጫ ነው የሚሆነው። ያ ማለት አሲድ ነው እንደማለት ነው። እሱን ኖት ላይ በደንብ ታነባላችሁ። ኮስት ላይ 3750 ብር ብለን እንይዛለን። ሁለተኛው ላብሳ ስትጠቀሙ ልክ እንደ ኤስኤልኤስ ሁሉ አረፋ ይሰጣል። ንጽህና፣ ውፍረት፣ ምርት ማለት የጨመራችሁን ያክል መልሶ ማግኘት ነው። ሌላ ነገር የለውም። አረፋ የሚሰጠን ይሄን ሪቨርስ ያደርጋል። ይሄ እስከ 75 ነበር አይደል? እዚህኛው ላይ በዚህ ፎርሙሌሽን ከ25 እስከ 50% ነው አረፋ። ንጽህና እዚህ ስንት ነው? ንጽህና እስከ 50 ነው አይደል? ይሄ ደግሞ ከ25 እስከ 75 ነው የሚሄደው። ስለዚህ ከኤስኤልኤስ ይልቅ ላብሳ ስንጨምር ንጽህና እናገኛለን ማለት ነው። ውፍረት እስከ 25 እስከ 50
ውፍረት ከፈለግ ደግሞ ከላብሳው ይልቅ ኤስኤልኤስ መጨመር ጥሩ ነው ማለት ነው። ምርት 2.5 ነው የምንጨምረው። ለስንት ነው የምንጠቀመው? ለመቶ ነው እያወራን ያለ ነው። 100 ሊትር ለመስራት አሁን የምናወራው ስለ 100። ስለዚህ ኤስኤልኤስ እና ላብሳን ስንጠቀም አሲድ እና ቤዝ አገኘን ማለት ነው። የምንሄደው ሁልጊዜም ፎርሙላችን ላይ የማይረሳ ነገር ሁሌ የምትሄዱት አሲድ ሲደመር ቤዝ ሁሌ። ስለዚህ አሲድ ጨምረናል። አሲዳችን ማን ነው? ላብሳ። ቤዛችን ማን ነው? ኤስኤልኤስ። ይሄን አግኝተናል ማለት ነው። አሁን ላብሳ ስንጠቀም አረፋ ንጽህና ውፍረት ካገኘን ሁለቱም መሀል ያለውን እስኪ እንደምረው። እዚህ ጋር ከ25 እስከ 75፣ እዚህ ጋር ደግሞ ከ25 እስከ 50። ዩሲ እዚህ ጋር 75ቱን ብንወስድ እዚህ ጋር 25ቱን ብንወስድ 100 አገኘ ማለት ነው። 100% አገኘ ማለት ነው። ንጽህናን ደግሞ እዚህ ጋር 50 ብንወስድ እዚህም ከ50 ወርደን 50 መሀል ላይ ብንወስድ 100 ሞላ ማለት ነው። ወይም እዚህ ጋር 25ቱን ብንወስድ እዚህ ጋር 75ቱን ብንወስድ 100% አገኘ ማለት ነው። ውፍረት 25 እና 75 አለ። 25ቱን ከዚህ ብንወስድ ከዚህኛው አይሞላም። ስለዚህ እዚህ ጋር 75 ከሆነ እዚህ 25 ወይም ከዚህ 50 ከዚህ 50 መውሰድ እንችላለን ማለት ነው። ስለዚህ በዚህ ፎርሙላ የሳሙናችን ሁለቱ የጀርባ አጥንት ኬሚካሎች ግን ምርቱን እዚህ ስንት ብለናል? ከ1 እስከ 17 ብለናል አይደል? ከ1 ኪሎ እስከ 17 ኪሎ መጨመር ይቻላል። እኛ ግን የጨመረው ስንት ነው? 9 እና 10 መካከለኛ ዋጋ ነው ያወጣው። ዋጋው ይሄ ብር ከተወደደብን 6 7 8 እያደረግን 5 ማድረግ መጠቀም እንችላለን። ላብሳ ግን መጨመር የምንችለው ከ1 እስከ 6.5 ብቻ ነው። ምን ማለት ነው? እዚህ ጋር ጣራውን ብትጠቀሙ፣ ጣራ ማለት ስንት ነው? ትልቁ 17። ሌላ ፎርሙላ ክሬት ልናደርግ ነው። በጣም አንደኛ የፋብ ወፍራም ትልቅ ሳሙና ክሬት ናት። ኤስኤልኤስ ስንት ነው? ትልቁ ኤስኤልኤስ 17። በቃ የመጨረሻውን ተጠቀሙ ማለት ነው። ላብሳ ስንት መሆን አለበት? 6.5 መሆን አለበት። እዚህ ጋር ስንት አድርገናል? 10 እና 2 ተኩል ተጠቅመናል። የዚህ ሰርተነው ግን ዋጋው ጥሩ ሆኖ ጥራቱ ካነሰባችሁ ጥራቱን ለመጨመር ይሄኛው መጠቀም ትችላላችሁ። ጥራቱን ለመቀነስ ደግሞ ከ1 እስከ 17 ደስ ያለን ቁጥር ኤስኤልኤስ 5 ብታደርገው ላብሳን ክሪስ ክሮስ ማድረግ ነው። ስንት ነው? 2.5 ላብሳ እኩል ይሆናል 10 ኪሎ ኤስኤልኤስ ነው። አንተ ላብሳ ኤስኤልኤስን 5 ማድረግ ፈለክ። ኤስኤልኤስ 5 ማድረግ ስለሆነ ወይም ፎርሳ ውስጥ ወይም ሻንት ምንድነው ያለህ ቤቱ 5 ኪሎ ብቻ ኪሎ ቢሆንብህ ስንት ላብሳ መጠቀም አለብህ? ክሪስ ክሮስ ታደርጋለህ ማለት ስንት ይመጣል? 2.5 ላብሳ ሲባዛ 5 ኤስኤልኤስ ሲካፈል ለ10 ኤስኤልኤስ አይደለ? የሚሆነው ይሄ ኤስኤልኤስ ነው። ስንት ይመጣል? 5.5 12.5 ሲካፈል ለ10 አይደል? 1.25 ይመጣል። ስለዚህ ላብሳችን 1.25 ይመጣል። በዚህ መሰረት የምትፈልጉትን ያላችሁን ኬሚካል መጠቀም ትችሉ። እንበልና ወንድሜ ኬሚካል አዞ በመኪና የተጭኖ እየሄደ መሀል ላይ በርሜሉ ፈሰሰ፣ ጎደለብህ። ይችን ብቻ ከሆነ የምታውቁት ሁልጊዜ ከጎደለብህ ምን አታደርገው? አታመርት። ምን ስለሚሆንብህ የምታውቃት ፎርሙላ ብቻ ስለሆነች ከቀነሰብህ ማስተካከል፣ ከበዛብህ መቀነስን አልተማርክ። ዛሬ አሁን ያለነው በትንሹ ፎርሙላ እንዴት አድርጋችሁ መቀነስና መጨመር እንደሚችሉ ለመነጋገር ነው ማለት ነው። ገብቷችኋል? ገብቷል? ጥያቄ ይኖራል አውቃለሁ፣ ግን እዚህ ስታነቡት ደግሞ ምናልባት ግልጽ ይሆናል። ማንበቢያ ጊዜ አለ። ማወሳሰብ ፈልገን አይደለም፣ የሚጠቅመው ለእናንተ። አሁን የተለመደው ትሬንድ የሆነ ሰንበር ይሄዳል፣ ሚክስ አድርጎ ይወጣል። እሱ አይደለም እኛ ጋር ትልቁ ነገር። ሚክስ ማድረጉንማ ከዩቲዩብ ከቲክታክ ከምን ይገኛል። ግን እንደዚህ አድርጎ ካልኩሌሽን አውጥቶ የትኛው ፓራሜትር የሳሙና ፓራሜትር የሚባሉ ምን ስንት ናቸው? ለምሳሌ አንተ ባለቤት ደውላለህ አሁን ወይም ተደውላ ሳሙና አልቋል ለልጁ ይዘና ብትለ ምን ሳሙና ትገዛለህ? ለህፃን ልጅ
ጆንሰን። እሺ ለልብስ እስከ አንቸገር። ዞሮ ዞሮ ማወቅ እኛ የምንፈልገው እዚህ ላይ በእያንዳንዱ ሳሙና ውስጥ ምን አለው የሚለውን ምን ስላለው ነው። ለህፃን ልጅ ለአዋቂ ጥሩ አይደለም፣ ጥራት አለው፣ እጅ ይበላል፣ ፀጉር ይበላል፣ ያፈከፈካል የሚባለው በውስጡ ምን ስላለው የሚለው ለማወቅ ነው። ያን ስታውቁ ነው ተስማሚ ሳሙና የምታመጡት። ለዚህ ደግሞ 180 ምናምን ገጽ መጽሐፍ አለ። ቁጭ ብላችሁ እንግዲህ ማንበብ ነው። ካልሆነ ቪዲዮ ስለሚሰራ ቪዲዮ ከስር ከስር እየተከታተላችሁ መሄድ ነው። ከዛ ደግሞ ሰኞ፣ ሮብና አርብ፣ ቅዳሜ ላይቭ ላይ ስለምንገናኝ ዛሬ ሆን ከሰዓት ላይ ባለ 10 ሰዓት ላይ እዛ ላይ ያልገባችሁን ቲክቶክ ላይ ዩቲዩብ ላይ መጠየቅ ቁጭ ብዬ ስለምቆይ ዛኔ በዛ መልክ እንታተዋለን ችግሩ ማለት ነው። ስለዚህ አሁን የምንጠቀማቸው ኬሚካሎች ላብሳና ኤስኤልኤስ ይሄን ያክል ካየን ሌላው ኬሚካል ማን ነው? ሶዳ አሽ ወይንም ኮስቲክ ሶዳ። እዚህ ጋር በደንብ ተከታተሉ። ወይንም ማለት በተለምዶ ምንድን ነው? ወይንም ማለት ከሁለት አንዱ ማለት እና ከሆነ ሁለቱንም ነው። ወይንም ስለሆነ ከኮስቲክ ሶዳ ወይም ከሶዳ አሽ አንዱን መጠቀም ትችላላችሁ። ልዩነታቸው ምን መሰላችሁ? ኮስቲክ ሶዳ ስትሮንግ ቤዝ ነው። ይሄኛው ደግሞ ዊክ ነው። ሁለቱም ጥቅማቸው አንደኛ ፒኤች ባላንስ ማድረግ። ፒኤች ማለት ቅድም ያሳየኋችሁ መስመር አለ። ለምሳሌ 9 ቁጥር የሳሙና ፒኤችን ታውቂያቸዋለሁ። ከ9 እስከ 12 እስከ 11 ይቅርታ፣ እስከ 11 የበረኪና ፒኤች 12 ጠንከር ይላል አይደል ሳሙና። ስለዚህ 9 እናንተ የፈለጋችሁት 11 ሆኖ ምርታችሁ 9 ከመጣባችሁ እነዚህ ትጠቀማላችሁ። ኮስቲክን ወይም ሶዳ አሽ ምን ማለት ነው? ከሁለት ምን ማለት ነው? አሲድ የመጣን ሳሙና ቤዝ ለማድረግ የምንጠቀመው አሲድ የመጣ ማለት ፒኤች ለመጨመር ፒኤች ባላንስ መጨመር ማለት ከትንሽ ቁጥር ወደ ትልቅ ቁጥር መሄድ ነው አይደል? ስለዚህ ቅድም ካሳየነው ፓራግራፍ ከ8 ወደ 9 ከ9 ወደ 10 ከፍ ለማለት ወይንም የሰራነው ፒኤቹ 7 ምንድን መስላችሁ? 7 ማለት የውሃ ፒኤች 7 ኒውትራል። አሁን ይሄ ውሃ ብታዩት ቶፕ ውሃ ነው። እዚህ ያለው ብዙ ኬሚካሎች አሉበት አይደል? እዚህ ጋር ካልሲየም፣ ማግኒዚየም፣ ሶዲየም፣ ፖታሺየም እያለ ሄድና ፒኤች ብሎ 7 ነው። 7 ከሆነ ውሃ ነው። በቃ ፒኤቹ ውሃ ነው። ምንም አይነት ጉዳት አይደርስም እንደማለት አያጸዳም ጭምር ነው ማለት። ቅባት፣ ቅቤ፣ ቫዝሊን ምናምን የምታጠብበት አይታችሁ ከሆነ ሻወር ቤት ገብተን ቅባት ከተቀባችሁ እጃችሁ ምንድን ነው አይገባም ወደ ውስጥ አይደል? ወይም ሆቴል ገብተህ ሳሙናው የማይረባ ከሆነ አይገባም፣ ቅባቱ አይጸዳም። ስለዚህ ፒኤች ባላንስ ለማድረግ አንድ ይጠቅማል። ሁለተኛ ጥሩ እይታ ለመፍጠር አሁን ሶዳ አሽ ስትጠቀሙ ሳሙናችሁ ነጭ ጽድት ያለ ፒውር የሆነ እይታ እንዲኖር ያደርጋል። ውሃ ቀለም እንዲኖር ያደርጋል። ስቴቢሊቲ ማለት የተረጋጋ ማንነት እንዲኖረው ሳሙናው ረጋ ብሎ እንዲቆይ ያደርጋል። እና ንጽህና ኮስቲክ ሶዳ ንጽህና። ኮስቲክ ሶዳ ማለት በተለምዶ ሽንት ቤት ቱቦ የሚከፈትበት የመነጨ ሴራሚክ የሚታጠበት የሆነ ኬሚካል። ስለዚህ ምርታቸውን ንጽህና ቫልዩ አጠቃቀም ምርት ካላችሁ ግን ኮስቲክ ሶዳ ከሆነ ስንት ነው የሚለው? 4 ግራም ማለት የሚቀድመው እንዲያጻጻፉ ነው። ሶዳ አሽ ስለሚቀድም 10 ግራም ነው። ሶዳ አሽ ለመቶ 1 ኪሎ ማለት ነው። ኮስቲክ ከሆነ 400 ግራም ማለት ነው። ለምን 4 ስለሆነች ለ1 ሊትር 4 ግራም ከሆነ ለ100 ሊትር 400 ግራም፣ ለ1 ሊትር 10 ግራም ከሆነ ለ100 ሊትር 1000 ግራም ማለት 1 ኪሎ ግራም። ይሄን ይመስላል። ሌላው ማነች? ጨው ሳልት፣ የምግብ ጨው ኢንዱስትሪያል ሳልት የሚባል ከተገኘ ኢንዱስትሪያል ሳልት የሚባል አለ።
ኢንዱስትሪያል ሳልት ጥሩ ነው። ለኢንዱስትሪ ብቻ ለፋብሪካ ተብሎ የሚሰሩ ጨዎች አሉ። እነሱ ብትጠቀሙ የተሻለ ይሆን። አይ ኢንዱስትሪ አይደለም፣ ኢንዱስትሪያል የሚባል ኬሚካል ቤት የሚሸጣል። ካልሆነ ግን ጀስት የምግብ ጨው ሆኖ ግን የኪሎ የሚሸጠውን ግዙ። ይሄ የተፈጨው የታሸገው አይደል፣ በማዳበሪያ ቀጥታ የመጣው እሱን ግዙ። እሱ የተሻለ ነው። ግን ንጽህና ላይ ጥቋቁር ነገር ስላለው ቢለቀም አሁን ስለምናይ ችግር እናያለን። እሱ ነው ጨው ስንጠቀም ውፍረት እና ሁለት ጥቅም ነው ጨው ያለው። እሺ አንድ ውፍረት፣ ሁለተኛ ምን ይመስላችኋል? እስኪ የሚገርምት ጨው ስንጠቀም እናገኛለን። በተለምዶ ፋዘር ማዘር የገጠር ፋሚሊ ይጠቀሙታል ጨው ለምግብ ሳይሆን። ለምሳሌ በግ ከታረደ በኋላ ገጠር ፍሪጅ የለም አይደል? በጨው ይታሽና እንዳይበላሽ። ስለዚህ ለቆይታ ሳሙናችሁ ሳይበላሽ እንዲቆይ እንጠቀም። ስለዚህ ጨው 3.5 ኪሎ እንጠቀማለን። ይህ ማለት 3.5 ኪሎ በታች ቀነስክ ማለት ሁለት ነገር ታጣለህ ማለት ነው። ምን ውፍረት ይቀንሳል፣ የቆይታ ጊዜ ይቀንሳል። በዚህ ከሰራችሁት 2 ዓመት ይቆያል ምንም ሳይበላሽ። ጨው ግን ሲጨመር ብቻ አይደለም ሲበዛም ያቀጥነዋል። ኮንሰንትሬት አለው ጨው የራሱ ከበዛም ይቀጥናል፣ ቆይታ ጊዜ ይበላሻል። በቃ ስታንዳርድ ነው ይሄ። ምናልባት እንደው 3 ኪሎ ብታረጉት ይችላላችሁ ከቀነሳችሁት። ከበዛ 4 እንጂ ከ3 እስከ 4 ባለው ሬሾ ብቻ ነው ጠቅላይ ለ100 ሊትር ለምቱ። አሁን ይሄው ለ100 ነው። እዚህ ጋር ለአንድ አለን፣ እዚህ ጋር ለ100 አለ። ወይንም ያንን በ100 ማባዛት 2 ዓመት አይታችሁ ከሆነ ምርት ላይ ኤክስፓየር ዴት አለ 3 ዓመት 4 ዓመት የሚል። በዚህ ከሰራችሁ ኤክስፓየር ዴታችሁን ኤክስፓየር ዴት ትሉና 2017 ብትጀምሩ አይደለ? ፕሪፓሬሽን ዴት ነው። ኤክስፓየር ዴት 2019 2017 ብታደርጉ በዛ ውስጥ ሌላ ምንም ፕሪዘርቫቲቭ አልገባም፣ ምንም አይነት ማቆያ አልገባም። ራሱ ጨው ያለበት ነው። 2 ዓመት ይቆያል። 3 ዓመት 4 ዓመት ማቆየት ግን ጨው መጠቀም አለባችሁ። ሌላ ነገር መጠቀም አለባችሁ። ሌላ ውሃ ወተር 83 ወይንም 84 እንጠቀማለን ሊትር። ግን በዚህ ስራ ሁሉም በኪሎ ነው የሚመዘን። ሁሉም በኪሎ ግራም በሊትር የሚመዘን የለም። በዚህ ኬሚካሎች ደንሲቲ ያላቸውና ትነት ያላቸው በትነት የሚቀሉ ክብደት ያላቸው በኪሎ ነው ብሎ የሚመዘኑትና ውሃ ስንጠቀም 2 ጥቅም ነው ያለው። አንዱ ማዋሃድ ማለት ኬሚካሎች እርስ በርስ እንዲዋሃዱ ማድረግ። ሁለተኛው ምርት ማብዛት። ስለዚህ ውሃ ስንጠቀም 2 ጥቅም ብቻ እንዳለው መረዳት አለብን። ይህ ማለት 2 ነጥቦች ግራ ያጋባሉ። እዚህ ጋር 9 10 የሚለውን ከወሰድን ቶታል 100 መምጣት አለበት አይደል? 10 ሲደመር 2.5 ሲደመር 1 ሲደመር ብላችሁ እዚህ ጋር ስትመጡ 83ን ትወስዳላችሁ። ሌሎች ኬሚካሎች በሙሉ 17 ይሆናሉ። 17 ኪሎ ሲደመር 83 100 ይሆናል። ነገር ግን ውሃውን 84 መጠቀም ካለባችሁ ስንት ይሆናል? ኬሚካሎች 16 ይሆናል። ለምን? ኤስኤልኤሱ 9 ስለሚሆን ማለት ነው። ውሃችን 84 ስንጠቀም ቶታል 100 ይመጣል። ሽቶና ቀለም በትንሹ ነው የምንጨምረው፣ ያን ያክል ተጽዕኖ የላቸው። እዚህ ጋር ለምታዩት ኢዲቲኤ እና ኦፕሽናል። ኢዲቲኤ ማለት ፕሪዘርቫቲቭ ነው፣ ማቆያ ማለት ነው። ከ2 ዓመት በላይ እንዲቆይ ከፈለግን ጨው በራሱ 2 ዓመት ሆነናል። 3 ዓመት አንተ መጋዘን ኖሮ ገንዘብ ኖሮ ለመታከማቸው ከሆነ ኢዲቲኤ የሚባለውን ኬሚካል 20 ግራም ለ100 ሊትር መጨመር ይችላል። ያኔ ምን ይሆናል? ከ2 ዓመት በላይ ይቆያል መጋዘን ውስጥ። ሌላው ኦፕቲካል ብራይትነስ ማለት አይታችሁ ከሆነ አንድ ሳሙና ሲቀዳ ሻይን ያደርጋል። ሻይን ማንጸባረቅ የለም፣ ሲቀዳ ሻይን ያደርጋል፣ ጽድት ያለ ከለር ይወጣዋል። ያለ በተለምዶ ማንጫ የምንለው አሁን እኔ እዚህ በከቤት ሲመላለስ ሀና ማርያም ጋር ቤተክርስቲያኑ ጋር ያለው በትንሽ ይቋጠሩ ቢጫ ነገር ለነጠላ ማጠቢያ ይሸጣል። እሱ ኬሚካል ማለት ነው። እሱ ማንጫ እንለዋለን። ሳሙናችን ላይ ግን ለማንጫ ሳይሆን ለብራይት ሻይን ለማድረግ ለማንጸባረቅ ነው የሚያደርገው። ቆንጆ እይታ እንዲኖረው ነው። ኦፕሽናል ነው፣ ግዴታ አይደለም ነው። ሌላው
ፐርፊውም ጥሩ መዓዛ ሽቶ ማለት ነው። ለጥሩ መዓዛ እንጠቀመዋለን። ከለርም ለጥሩ እይታ ነው። ቶታል 1 ኪሎ ግራም ወይም 1 ሊትር ይመጣል። ያኛው ደግሞ የ100 ሊትር። እኛ ተግባራዊ ስለምናይ ይሄኛውን እናንተ መጠቀም የምትችሉት ነው ማለት ነው። ገብቷል? እስካሁን አንተው ገብቷል? ሂንት ነው የሚፈለገው። ከዛ በኋላ እያነበብን ስንሄድ ግልጽ ይሆናል። መልካም። አሁን ዝቅ ስታደርጉት እንደምታዩት ሜቶዶቹ አሉ ማለት የአሰራ ሜቶዶቹ እንዴት አድርጋችሁ እንደምትሰሩ ምን ይላል? ማሽነሪ ያለው ሰው ሁሉም ኬሚካል ወደ በርሜል ወደ ማሽን የሚጨምረው አሁን የምንሰራው በዛ መንገድ ነው። ግን ማሽን የሌለው ቤቱ መጀመሪያ የሚፈልግ ሰው መጀመሪያ የሚያስፈልጉ እቃዎችና ኬሚካሎችን ሁሉ ውሃን ጨምሮ ምን ማድረግ ማዘጋጀት። የመጀመሪያው ስቴፓችን የሚያስፈልገን 100 ሊትር ከሆነ የምንሰራው 100 ሊትር፣ 50 ከሆነ 50፣ 2000 ከሆነ 2000 በዛ የሚበቃንን በሙሉ ምን ማድረግ ማዘጋጀት። ሁለተኛ ኦፕቲካል ብራይትነስ ማለት እንትን ነው ሻይን ያደርጋል ያለውን ኦፕሽናል ነው፣ ግዴታ አይደለም። ከተጠቀማችሁ ግን ከኬሚካሎች በፊት ውሃ ላይ ጨምሮ ማዋሃድ እና እንጠቀምም ነው፣ ምክንያቱም ያስፈልጋል። ሌላው ኤስኤልኤስ እና ጨውን በሌላ እቃ ማምቶ ትንሽ እየጨመሩ ማማማት። ኤስኤልኤስ እና ጨውን በአንድ እቃ በትንሹ ውሃ ከዛው ከተመዘነው ውሃ ላይ መጀመሪያ መዝነናል። ውሃውንም ኬሚካል በትንሽ እያደረጉ ሚክስ ማድረግ ነው። አራተኛ በሌላ እቃ ላብሳውን ከቀሪው ውሃ እየቀነሱ ላብሳን በሌላ እቃ ማዋሃድ ማኑዋል የሚሰራ ሰው። አምስተኛ የምንሰራው በኮሲክ ሶዳ ከሆነ ለምን ኮሲክ ሶዳ ወይም ሶዳ አሽ ብለናል። በኮሲክ ሶዳ ከሆነ የምንሰራው ከበርሜሉ ወይም ከተመዘነው ዋና ውሃ ቀንሶ በ2 ሊትር ውሃ ምን ማለት ለብቻ ማሙቶ ማቀዝቀዝ ያስፈልጋል። ይህ ማለት 3 እቃ አስፈለገ። ኤስኤልኤስ ናቸው ያለበት፣ ላብሳ ያለበት፣ ኮስቲክ ያለበት። የምንሰራው በኮስቲክ ሶዳ ካልሆነ ችግር የለውም። ስድስተኛ ያዋሃደው ኤስኤልኤስ እና ጨው ወደ ቀሪው ውሃ ወይም ወደ ዋናው በርሜላችን ውሃ ወደ መዘንበት 83 ሊትር ውሃ ወዳለበት ጨምሮ ሚክስ ማድረግ። ሰባተኛ አዋሃደን ያቀዘቀዝነውን ኮስቲክ ሶዳ መጨመር። 8 ፒኤች መለካት፣ ሶዳ አሽን ጨምሮ ሚክስ ማድረግ፣ በድጋሚ ፒኤች መለካት፣ ሽቶና ቀለም ጨምሮ ማዋሃድ። እጅኛው ማሳሰቢያው በደንብ ማሳሰቢያ ሁሉም ኬሚካሎችና ምርቱ የሚመዘኑት በሚዛን ነው። ሁሌም በሚዛን በሊትር የሚበዛ ነገር የለም። ምርቱ ውሃም ጭምር በማንኛውም ሚዛን በዲጂታል ሚዛን ማለት እናያለን። አሁን ምርቱ ከ2 ዓመት ላይ እንዲቆይ ከተፈለገ ለ100 ሊትር 20 ግራም ማቆያ ማለት ኢዲቲኤ ብለን ኦፕሽናል ያለፍን። ምርታችሁ ግን ከ2 ዓመት በላይ እንዲቆይ ምን ማለት ከ2 ዓመት ላይ እንዲቆይ ከተፈለገ ከ2 ዓመት ላይ እንዲቆይ ካልተፈለገ አያስፈልግም። ከ2 ዓመት በላይ እንዲቆይ ከተፈለገ እዚህ ጋር ሁሉም ምርቶች በሚዛን ይመዘናሉ። ከ2 ዓመት ላይ እንዲቆይ ከተፈለገ ለ100 ሊትር 20 ግራም ይጨመራል። ከመጀመሪያ እስከ መጨረሻ ወደ አንድ አቅጣጫ ይማሰላል። ማሽን የሚሰራ ሰው ግን ማሽኑን ያበራል፣ ውሃውን ይጨምራል፣ ኦን አድርጎ ኬሚካሎችን ሙሉ በሙሉ ከላይ በየተራ የጨመረ ማማስ ምንም ኮተት። አሁን የምንሰራው እንደዛ ነው። መጀመሪያ ትጨምራለህ፣ ከዛ ኬሚካል ጨመርክ፣ ፋይናሊ በተሰጠ 30 ደቂቃ ሙሉ 20 ደቂቃ ላይ አቁም መቅዳት። በማኑዋል ሲሆን ላይሟሙ ስለሚችሉ ነው። አሁን ተግባር ማሳያችሁን ቀስ እያልን እያየን ሂደታቸውን እያየን እንሄዳለን። ሌላው ከአፑ እንዴት ስትወጡ ያው እንደነገርኳችሁ ሁለተኛው ፎርሙላ ዳውንሎድ አድርገዋል። ይሉት አሁን እናንተ የከፈላችሁት ገንዘብ ለአንድ ፎርሙላ አይደለም። አንደኛ አይተና ሁለተኛው ይሄ ፎርሙላ ደግሞ እንደምታዩት ወፍራም ድፍድፍ የልብስ ሳሙና ለመስራት በተለምዶ የጀሞ የምንለውን ጭቃውን ሳሙና ለማምረት ስንፈልግ ሰው ስለሚፈልገው ማለት እንደ ከስተመራችሁ ፍላጎት ስለምትሄዱ ማለት ነው። የሚያስፈልጉ ኬሚካሎች አሉ፣ መጠናቸው አለ። ይሄን ተመሳሳይ ስለሚሆኑ ሪፒቲንግ ናቸው። አሁን ሲልኬት የሚባል ኬሚካል አላየንም። በአሁኑ ግን ሲልኬት አለ እዚህ ላይ እሱ ነው እንጂ የሚለየው
እናንተ ደግማችሁ ቤታችሁ ማምረት ፍላጎቱ ካለ መጠቀም ትችላላችሁ። በዋጋም ይለያያሉ። ሌላኛው ደግሞ ሶስተኛውን ብንመለከት አሁንም ሶስተኛውን ስከፍትላችሁም እንደምታዩት ወፍራም ድፍድፍ የልብስ ፈሳሽ ሳሙና ቀመር 2 ወይም ሁለተኛ አሰራር ማለት እዛ ጋር እዚህ ደግሞ በሁለት ኬሚካል ብቻ ነው የምንጠቀመው ላብሳ፣ ሲርኬት እና ጨው። ውሃ ነው፣ ሽታ ግዴታ አይደለም። በሶስት ኬሚካል ብቻ ማምረት የሚችሉት ፕሮዳክሽን ነው። ሌላኛው አራተኛው ደግሞ ይሄኛው ምንድነው? የኬሚካሎች ማብራሪያ እና ሌሎች ኖት ነው። እኛ ጋር ስትመጡ የምታገኙት ኖት ይሄኛው ኖት የትም ቦታ ልታገኙት የማትችሉ ነው ማለት ፎርሙላ ከየትም ታገኛለህ ምናምን። ነገር ግን ኖቱ ማብራሪያ ፈሳሽ የልብስ ሳሙና አሰራር ክሎዝድ ኪድ ሶፕ ሜክ ፕሪፓሬሽን ነው። ሰዎች ቤታቸው ቁጭ ብለው ማንበብ እንዲችሉ ራሳቸውን አፕዴት ማድረግ እንዲችሉ የተዘጋጀ መጽሐፍ ነው። እስካሁን እዚህ ጋር ያወራኋችሁ በሙሉ ራፍ ላይ ያወራኋችሁ ዲቴሉን እዚህ ጋር በዚህ መልክ ማግኘት ትችላላችሁ። እንደዚህ ሆኖ እንትናል ይሄ ማውጫ አለው። የመጀመሪያው እንደምታዩት ነው። ምዕራፍ 1 መንጽህ ወይም ዲተርጀንት። ዲተርጀንት ምንድነው? መንጽህ ዲተርጀንት ራሱ ምንድነው? ሳሙና ማጽጃ ሲባል ምንድን የሚለውን ማንበብ ያስፈልጋል። ከዛ እዚህ ጋር እንደምታዩት የቆሻሻ አይነት የሚል ክላስ አለው። የቆሻሻ አይነት ማወቅ የምናመርተው ምርት የሳሙና ጥራት ለመለየት ይረዳናል። ለምሳሌ የጋራጅ ቤት ያለው ጓደኛ ደውሎ ለሱታ ማጠቢያ ይሄን ያክል ጀሪካ ሳሙና አምጣልኝ ቢልህና ሆቴል ያለው ወንድም ደውሎ ደግሞ ለሆቴሎቼ ዩኒፎርም ይሄን ያክል ቢልህ አታመርት በኩል ተመሰጠምት። ለዛ ሲባል የቆሻሻ አይነት ማወቅ አስፈላጊ ነው። የቆሻሻ አይነት መለየት ምርታችን ይጠቅመናል ነው። ሌላው የቆሻሻ ባህሪው አሲድ ነው። ቆሻሻው አሲድ ነው ባህሪው። ስለዚህ የምናመርተው ሳሙና ሁሌም ቤዝ መሆን አለበት የምንለው እዚህ። ቅባታማ ቆሻሻ፣ ደም፣ ግሪስ የመሳሰሉትን ለማጠብ ተመራጭ ይላል። እንደዚህ እያለ እንደምታዩት እዚህ ጋር እቺኛውን ብቻ እናያትና ወደ ዛሬው እንሄዳለን። የምናመርተው ሳሙና ስናዘጋጅ ግንዛቤ ውስጥ የሚገቡ 5 ነጥቦች። የምታመርተው ሳሙና አሁን ልናመርት ነው አይደል? መርሳት የለባቸው 5 ፖይንቶች። አንደኛ ልናመርት ያሰብነው ምርት ጥራት ወይም ብቃቱ ምንድን ነው? የምናመርተው ለሆቴል ነው? ለመንደር ውስጥ ነው? ለጋራዥ ቤት ነው? ለምንድን ነው የማመርተው? ሳሙናውን ለምን አይነት ከስተመር ነው የሚለውን መለየት ያስፈልጋል። ወፍራሙን ነው? ትራንስፓረንሱን ነው? ድፍድፉን? ሁለተኛ ተስማሚነት ማለት የምናቀርበው ምርት ለምናቀርብላቸው ደንበኞቻችን መስማማት አለ። ከጤና አንጻር፣ ከገንዘብ አንጻር፣ ከአጠቃቀም አንጻር ከምን በ8 ቀን የሚበላሽ ሳሙና አምርተን አንድ ወንድ ላጤ 5 ሊትር ቢገዛ ደግሞ አይገዛም። ከአንድ ወር በኋላ ይበላሽበታል። እሱም ነው። ሶስተኛ ዋጋ። ይህ ሲባል ዋጋቸው ብዙ ርካሽ ውድም ያልሆኑ ሚዲየም ኳሊቲ ያላቸው ሚዲየም ኮስት የሆኑ ማምረት ይመከራል። ከፍ ያለ ስቴት ሃይ ኳሊቲ ታርጉታላችሁ። 4 ቴክኒካዊ ምቹነት ማለት አስተሻሸጉ፣ አቀራረቡ ምቹ። ለምሳሌ አፉ ክፍት የሆነ ጀሪካ ላይ ጨምረህለት ሲቀዳ የሚፈስበት ከሆነ ወቴቨር፣ ግን ክዳኗ ላይ ጠበብ ያለ ነገር ብትቀርናት ምቹ ሁኔታ ማዘጋጀት። ሌላው ደግሞ የደንበኛ ፍላጎት። የደንበኛ ፍላጎት ማለት አንተ ደንበኛ ብትሆን፣ አንተ ደንበኛ ነህ ብለህ አስብ። እኔ ብሸጥልህ ለአንተ ማሟላት ያለብኝ ነገር አንተ ለደንበኞች ማሟላት ማለት። ለምሳሌ ፈሳሽ ሳሙና ሲባል በረኪና ግዴታ ነው፣ ምንም ጥያቄ ውስጥ የሚገባ አይደለም። የእጅ ሳሙና ጋር ግዴታ ናቸው። ለምን ሲባል ሰውየው በአመት 1 ቀን ሊሆን ይችላል። ሁለታችሁን እንውሰድ ምሳሌ። አንተ የልብስ ሳሙና ብቻ በትልቁ ሱቅ አለ፣ እሱ ደግሞ እንደ የኔ ቤት የሆነው የልብስ የዕቃ የእጅ ምናምን አለ፣ በረኪና አለው። አንተ ጋር ሁልጊዜ የሚገዛ ደንበኛ በሆነ ቀን ልብሱ ወጥ ነካበት የበዓል ቀንና ምን መግዛት ፈለገ? ማስለቀቂያ በረኪና። አይገዛም እኮ አመቱ ሙሉ ገዝቶ አያውቅም። ግን አመቱን ሙሉ ሳሙና ሲገዛ ነው ሲመጣ የለም አልከው በረኪና። ሰውዬ በቃ አንተ ጋር ጥሎ እሱ ጋር ሄዳ ማለት። ከዛ በኋላ ቋሚ ደንበኛ ሆናለች። የእጅ ሳሙና ማለት ነው ገዝቶ የማያውቅ ከስተመር እንግዳ መጥቶበት ወይ ሰርግ ኖሮበት ወይ ግብዣ ኖሮበት ካንተ ይገዛ ማለት የለም፣ እሱ ጋር ገዛ። የደንበኛ ፍላጎት ማለት ደንበኞች የሚፈልጉትን ማሟቶ መያዝ፣ በዋጋ በአይነት በጥራት በመሳሰሉት ማሟቶ መያዝ አስፈላጊ ነው። ሌላው ደግሞ የምርት እድገት ወሳኝ ደረጃዎች ይባላሉ። ፕሮዳክት ላይፍ ሳይክል ይባላሉ።
ፕሮዳክት ላይፍ ሪሳይክል የሚባሉት የአንድ ምርት 4 ደረጃዎች አሉት። የመጀመሪያው የምርት ከተወሰነ ደረጃ ይባላል። የመጀመሪያው ኢንትሮዳክሽን ወይም መግቢያ ነው። ኢንትሮዳክሽን ማለት አንተ ገና ማሽን ገዝተሃል። ምናልባት ወንድሜ ጊዜ ግዛ አላውቅም ወይ በጅ አላውቅም። ከሰራ በኋላ ምርት ወደ ምን ትወስዳለህ? ወደ ዲስፕሌይ አይደል? ወደ ሱቅ መደርደሪያ ወይም ወደ ሰዎች ትወስደዋለህ። ያ ኢንትሮዳክሽን ይባላል። መግቢያ ምርትን እዩልኝ ብለህ ወደ ገበያ የምትገባበት መንገድ ኢንትሮዳክሽን ይባላል። ሁለተኛው ምን ይባላል? ግሮውዝ ወይም እድገት። 100 ሊትር ከሆነ ያመረትከው ዛሬ በሁለት ቀን ካለቀልህ ቀጣይ 100 ሊትር ባልቅ 200 ሊትር ባልቅ እያለ ሲሄድ እድገት ላይ ነህ። ሽያጭ ሲበዛ ምርት ከፍ እያለ ሲሄድ እድገት ይባላል። ሶስተኛው ማቹሪቲ ወይም ጥጉምነት ወይም ጥጋብ ከሌ ማቹርድ ሆነ ጎረመሰ ምናምን ነው። ማቹርድ መሆን። ጥጋብ ማለት ያመረተው ምርት ብዙ ቦታ መሸጥ ወይንም ብዙ ቦታ መገኘት፣ ብዙ መልከስ ከዛ ውስጥ ይሄን በሸት ሰዱት፣ በባቄላ በአተር በቆሎ ሰዱት። መጀመሪያ እድገት ነው መዘራት ነው አይደለ? ከዛ ብዙ ቦታ መልከስከስ። እሸት እኮ መጀመሪያ ነው አይደል? በጣም በጉጉት የሚጠበቀው ሁሉም ሲደርስለት ያን ያክል እኮ ያናክላል። ስርቆቱም ነጠቃው የሚደርሰው መቼ ነው? ገና እድገት ላይ ያለ ነው። ከጎመራ በኋላ ወደ መታጨር ሲመጣ ስትበላው አይጣፍጥም። ለምን? ከጉምረት ቀጥሎ ያለው ማሽቆልቆል ላይ መውደቅ መቀነስ ይኖር። ያ እንዳይሆን ከአራቱ ፖይንቶች በተቻለ ቢቻል 2 እና 3 ላይ መኖር ያስፈልጋል ነው። ይሄ የራሱ ሌሎች ክላሶች አሉት ማየት ያስፈልጋል ማለት ነው። ራፍሊ እንድትገነዘቡ ብቻ። ሌላው የሳሙና ጥራት መለኪያ የሚባለው ፈሳሽ ሳሙና ጥራት የሚለካው በትንሹ 5 ነገር ሊኖረው ይገባል። አሁን ያን ሳሙና የመጀመሪያው ሽታ ሊኖረው ይገባል። ሁለተኛ ቀለም፣ አረንጓዴ ይሁን ነጭ ምንም ይሁን ቀለም ሊኖረው ይገባል። ውፍረት፣ አረፋና ንጽህና ሊኖረው ይገባል። ሌላው ፒኤቹ መረሳት የለም። ያውና ፎርሙላውን አፕሩቭ አድርገን ስለወጣ ነው እንጂ ፒኤች ቫልዩ ግዴታ ነው። ይሄ ደግሞ አሲድና ቤዝ መለየት ቅድም ራፍሊ ያወራነው ጉዳይ ነው። እሱ ላይ አሁን ብዙ ዲስከስ አናደርግበትም። አሲድ ማለት እንደምታዩት አሲድ ማለት ኮምጣጣ ጣዕም ያለው የማንሸራተት ባህሪ የሌለው ፒኤቹ ከዚህ ሆነ እያለ ኖቱ በዚህ መልክ ተቀምጦላቸዋል። እናንተ ታነባላችሁ ብዬ ተስፋ አደርጋለሁ። ሌላ የሚያስፈልጉ ቁሳቁሶች ላይ እንደምታዩት ያው ኖቱ በዚህ ልክ ተዘጋጅቷል። ሚክሰር ወይም ማደባለቂያ ይሄ ነው። ፒኤች ሜትር ወይም ቅድም ያሳየዋቸው ፒኤች የምትባለች ናት። ሊትመስ ፔፐር መለኪያዋ ወረቀት እች ናት። ከዛ ባልዲዎች፣ ይሄ ደግሞ የቁጥር ወይም ያላቸው ጆክ ናቸው። መነጽር፣ ጓንት እንደዚህ እያለ ይሄዳል። ሌላው የውሃ አይነት አሁን ስለ ኬሚካሎች ደግሞ ውሃ ማለት ምንድነው ጥቅሙ እያለ እዚህ ጋር ያብራራላችኋል። ይሄን ኖት ቀስ እያላችሁ ብታነቡት የተሻለ ይሆናል። ውሃ ኬሚካሎች እርስ በርስ እንዲዋሃዱ እንዲቀላቀሉ የሚያደርግልን ምርትን የሚያበዛልን ነው እያለ ጠንካራ ውሃ፣ ለስላሳ ውሃ እያለ ሲሆን ላብሳ በዚህ መልክ ኖቱ ተዘጋጅቷል። እናንተ በተሻለ መንገድ አንብባችሁ የተሻለ ነገር ታመጣላችሁ ብዬ አስባለሁ። ገብቷችኋል? ግልጽ ነው። ለመጀመሪያ ቀን ይሄ ነው የሚባለው። ከዚህ በኋላ ማንበብ ነው። ለመሰላችሁ ብዙ ጊዜ ሳሙና ሲባል በሰው አእምሮ የተለመደውን ትሬንድ ትሄድና የሆነች ቦታ ሚክስ አድርገህ በጥጥ ብቻ መንጣት፣ ያ የትም አያደርስም። እንደዛ ቢሆን ማሰልጠንም ከውስጥ ማድረግ ምንም ባላስፈለገ፣ ግን ሰዎች በተሻለ መልክ አውቀው የተሻለ ገንዘብ ኖራቸው የተሻለ እንዲሰሩ ማድረግ አስፈላጊ ነው። አሁን ወደ ተግባር እንግባ። ገብቷችኋል አይደል? እሺ መጀመሪያ የሚያስፈልገው ምንድን ነው? እስኪ ንገሩኝ። እስካሁን ካወራን መጀመሪያ የሚያስፈልገኝ ነገር የመጀመሪያው የሚያስፈልጉ ኬሚካሎችና ግብአቶችን በሙሉ ማዘጋጀት። እዚህ ጋር ውሃ አለኝ፣ ሚዛን፣ ኤስኤልኤስ፣ ጨው፣ ላብሳ፣
ኮስቲክ ሶዳ ኮስቲክ ሶዳ እነዚህ ከለር ናቸው። አሁን አብዛኛው ሁሉም ኬሚካሎች እነዚህ ናቸው። ሁሉም ኬሚካሎች በአንድ ላይ መመዘን ነው። እንደ ማሽኑ ብለን በማሽኑ ነው ብለን ብናስብ ማለት ነው። የመጀመሪያው ኤስኤልኤስ እና ጨውን በአንድ ላይ ማድረግ ይመከራል። ይሄ ሚክስ ማማሰያችን ነው። ይሄ መቀናነሻችን ነው። ኤስኤልኤስ በ10 ወይም በ9 ነው የምንሰራው። በ10 እናድርገው ውሃውን 83 ስለምናደርግ ማለት ነው። ኦኬ ከዛ ቴር ማድረግ ሁሌም ሚዛኑን 0 ማድረግ ያስፈልጋል። ከጫናችሁ በኋላ 0 ማድረግ ተገቢ 0 አድርጌያለሁ 100 ግራም ይኸው 100 ግራም ኤስኤልኤሳችን አለች። ጨው ይሄ የምግብ ጨው ነው። ነገር ደቃቁን የተጠቀምኩት ይሄ ጨው ማለት ነው። እሱን ጨው 35 ግራም 135 ድረስ ሰላሳ አምስት ግራም እሱ ነው። ሌላው ላብሳ ሰልፎኒክ አሲድ የሚባለው ስትሮንግ አሲድ ይሄ ነው። በተቻለ መጠን እንዲያነካችሁ መጠንቀቅ ነው። ይሄኛው ይሄ አሲድ ነው፣ ጠንካራ አሲድ ነው። ይሄ ነክ ላብሳ 25 ግራም ነው። 35 ድምር 25 60 አይደል? ይሄ ላብሳ ችግር የለም። ማሽን ሲሆን በአንድ ነው የሚገባው ሲጀምር። ኮስቲክ ሶዳው ስንት ነው? 4 አይደል? ሶዳሽ ቢሆን ኮስቲክ ሶዳ ማለት ይሄ ሞራ ይመስል በጣም ጠንካራ ነው። 64 ኦኬ። አሁን ላሳያችሁ። ይሄ እቺማ ኮስቲክ ናት። ኮስቲክ እቺማ ነጭ ሞራና ጠንካራ ናት። ይሄ ጨው ነው። ይሄኛው ደግሞ ኤስኤልኤስ የላብሳ። ከዛ ይሄንን ማሽን ቢሆን የግድ በአንድ ሚክስ ማድረግ ስለሚቻል በአንድ ላይ ሚክስ ማድረግ። ውሃችን አሁን ውሃ 991 ይላል። እንቀንሰው አይደል? ለምን 830 ነው የምንፈልገው። የሃይላንዱ ክብደት 20 ግራም 30 ግራም ቢሆን 650 በቂ ነው። ከአንድ ሊትር ላይ የምትቀንሷት እቺ የምታክለው ሰው ከለር ብቻ ነው ያጨመርነው። ሽቶና ቀለም የፈለገ ሰው ነው ጨምሮ፣ ያልፈለገ ሰው አይጨምርም። ይህንን ሚክስ ማድረግ ማሽን ቢሆንም ልክ እንደዚሁ ማሽን ቢሆን እኔ ከስር ከስር የምጨምረው እንዲታዩት ነው። እናንተ ያለው ለውጥ ከስር ከስር ማየት እንዲችሉ ነው። ግን ውሃ ከስር አድርጎ ኬሚካሉን ከላይ ማድረግ በጣም ይመከራል። ውሃውን ከስር መጨመር። እኔ ይሄን ያደረኩት ለምንድን ነው? ኬሚካሎች ሲዋሃዱ ያላቸውን ባህሪ ለእናንተ ማሳየት ስለምፈልግ ነው። ይሄ ኬሚካሉ ነው። ስንት ግራም ናት? ይቺ አጠቃላይ ከውሃ ውጪ 100 ይሄ 83 አይደለ? 170 ማለት ነው።
160 ግራም ኬሚካል እዚህ አለ ማለት ነው። ከዛ ውሃ ጨምራችሁ በቀስታ ውሃ መጨመር። ውሃ ስትጨምሩ ብዙ ውሃ አይጨመርም። ያው አሁን ተባሚጎ ላይ ለብቻ መዝነው ወደ በርሜል የምከታችሁ ለብቻ ትመዝንና ወደ በርሜል። አሁን ይሄ እንትን ነው ብለን እናስብ። ይሄ እንትን ነው ቀለምም ሽታ ጨምርበትም እኔ ስለማልፈልገው ቀለም ከሆነ የምጨምር ልክ እንደዚህ ጠብታ ቀለም የምጨምር ሽቶም እንደዛው። አዎ የፈለጋችሁት ቀለም ትገዛላችሁ። ፒንክ፣ ቢጫ፣ ሰማያዊ የፈለጋችሁት ቀለም ትገዛላችሁ። ምን እኛ ጋር አለ። እኛ ጥሬ ዕቃ አቅራቢ፣ ኬሚካል ሻጭ፣ ስልጠና ሰጪ ነን። እኛ ስንት ትወስዳላችሁ? አሁኑ ሁሉም የምታገኙበት ቦታ መርካቶና ሰፈር አለ። የት ነው አንተ ከመርካቶ የሚቀርባችሁ ሁላችሁ? ያው ይሄ ፋይናል ውጤታችን ይህን ይመስላል። ሰራ ነው የትላንቱ ያው አሁን ብሌት ነው ማለት ነው።